ሰላም ሰላም እንዴት ናችሁ? ዛሬ ያው በተወሰነ መልኩ የባዮሎጂ ትምህርትን ከሆኑት ውስጥ መካከል ያው አንዱን ክፍል ለማየት እንሞክራለን ለተወሰነ ደቂቃዎች። ለመጀመር ያህል ማለትም የህይወት መሰረት ከምንላቸው የሰው ልጅ ክፍል አንዱ አካል ከሆኑት ውስጥ ሴል የምንለው በጣም ጥቂት ወይም ደግሞ በጣም ትንሹ የሰውነታችን አንዱ ክፍል ነው ወይም ደግሞ አካል ነው ማለት ነው። እና ትርጓሜውም ሴል ማለት ማንኛውም የህይወት ያለው ነገር ትንሹና መሰረታዊው መዋቅር ነው ማለት ነው። የሴል አይነቶችን ስንመለከት በመጀመሪያ ደረጃ የምናገኘው የሴል አይነት የፕሮካሪዮቲክ ወይም ደግሞ ኒውክለስ የሌላቸው የምንላቸው የሴል አይነት ነው ማለት ነው። ለምሳሌ በዚህ ሴል የተዋቀረ ተዋሲ ብናይ ባክቴሪያን መጥቀስ እንችላለን ማለት ነው። እንዲሁም ደግሞ ሌላው ደግሞ ኢኳሪዮቲክ ወይም ደግሞ ኒውክለስ ያላቸው የምንላቸው የሴል አይነቶች አሉ። በዚህም የሴል አይነት የተዋቀረው ደግሞ የተዋሲ አይነት ማለትም የሰው ልጅንም ጨምሮ የሰው ልጅ እንዲሁም ደግሞ እንስሳ ማነው እጽዋቶችንም መጥቀስ እንችላለን ማለት ነው። በዚህ የሴል አይነት የተዋቀረ የተፈጥሮ አካል ነው ማለት ነው። ስለዚህ ዋና ዋና ክፍሎችን ስንመለከት ኒውክለስ የሴሉ አንጎል ወይም ደግሞ የሴሉ አንጎል ሲሆን ዲኤንኤን ይይዛል ማለት ነው። እንዲሁም ደግሞ ማይቶኮንድሪያ ደግሞ ለሴሉ ኃይል ኢነርጂ የሚያመነጭ ክፍል ነው ማለት ነው። ወይም ደግሞ በእንግሊዘኛው ፓወር ሃውስ የምንለው ማለት ነው። ሌላኛው ሴል ሜምብሬን ነው። ሴል ሜምብሬን ወደ ሴሉ የሚገቡና የሚወጡ ነገሮችን የሚቆጣጠር ክፍል ነው ማለት ነው። ከሴሉ ውስጥ እና ይሄኛው የሴሉ አንድ አካል ነው ማለት ነው። ሌላኛውን ስንመለከት ስነ ህይወታዊ ሞለኪውሎች ወይም ደግሞ ባዮሎጂካል ሞለኪውሎች የምንላቸው ናቸው። እነዚህ ባዮሎጂካል ሞለኪውሎስ የምንላቸው በእንግሊዘኛው ለህይወት አስፈላጊ የሆኑ አራት ዋና ዋና ሞለኪውሎች አሉ ማለት ነው። ከእነዚህም ውስጥ ስንጠቅስ በዝርዝር ለመመልከት ያህል ካርቦሃይድሬት የምንለው በመጀመሪያ ደረጃ የምናገኘው ሲሆን ለሰውነታችን ፈጣን ሀይል ይሰጣሉ። እንዲሁም ደግሞ ሌላኛው የባዮሎጂካል ሞለኪውልስ ከምንላቸው ውስጥ ፕሮቲን ይጠቀሳል። ይህም ለሰውነታችን ግንባታና ለጥገና ወይም ደግሞ በእንግሊዘኛው ሪፔር ለማድረግ ይረዳል ማለት ነው። ሶስተኛው ደግሞ ሊፒድስ ወይም ደግሞ በአማርኛው ስብ ወይም ቅባት የምንለው ነው ማለት ነው። ይሄም ኃይልን አከማችቶ ለመያዝ እና ለመጠበቅ የሚረዳ የባዮሎጂካል ሞለኪውል ከምንላቸው ውስጥ አንዱ ነው ማለት ነው። ሌላኛው ኒውክሊክ አሲድስ የምንለው ነው። ኒውክሊክ አሲድስ ወይም ደግሞ በእንግሊዘኛው ዲኤንኤ ወይም አርኤንኤ ተብሎ የሚታወቀው ማለት ነው። የዘር መረጃን ወይም ጄኔቲክ ኢንፎርሜሽን ያስተላልፋሉ ማለት ነው። ሌላኛውን ስንመለከት ስነ ምህዳር ወይም ደግሞ ኢኮሎጂ የምንለው ነው። በዚህ ውስጥ ኢኮ ሲስተም ወይም ደግሞ በአማርኛው ህይወት ያላቸው ነገሮች ባዮቲክ እና ህይወት የሌላቸው አምባዮቲክ እነዚህም አየር ውሃ እና አፈርን
የምናገኝ ሲሆን እርስ በርስም ያላቸው ግንኙነቶችን የሚያጠና የስነ ምህዳር አንዱ የሳይንስ ክፍል ነው ማለት ነው። የምግብ ሰንሰለትን ስንመለከት ወይም ደግሞ ፉድ ቼን ስናይ ፕሮዲውሰርስ አሚን አምራቾች እጽዋት በፀሐይ ብርሃን ምግብ የሚያዘጋጁ አሉ። ኮንሱመርስ ደግሞ ተጠቃሚዎች ያ ማለት እንስሳትን ለማለት ነው። ዲኮምፖዘርስ የምንላቸው ደግሞ በስባሽ በላዎች ወይም ፈንገስ እና ባክቴሪያ የሚያካትቱ ናቸው ማለት ነው። ሌላኛውን ስናይ የሰውነት ስርዓቶችን ነው። የሰውነት ስርዓቶች ሂውማን ባዲ ሲስተም ናቸው። እንዲሁም የደም ዝውውር ስርዓትን ደግሞ በሰርኩላተሪ ሲስተም ውስጥ የምናገኛቸው ናቸው ማለት ነው። ልብ ደምን በመርጨት ኦክሲጅንና ምግብን ለሰውነት ያዳርሳል። የመተንፈሻ አካላትን ደግሞ ሪስፓራቶሪ ሲስተም ደግሞ ኦክሲጅንን ወደ ውስጥ በማስገባትና ካርቦን ዳይኦክሳይድን በማስወጣት የመተንፈሻ ወይም ደግሞ የመተንፈስ ስርዓትን እናከናውናለን ማለት ነው። የምግብ መፈጨት ደግሞ ዳይጀስቲቭ ሲስተም የምንለው ደግሞ ምግብን ወደ ትናንሽ ንጥረ ነገሮች በመቀየር ለሰውነት እንዲጠቅም የማድረግ ሂደት ወይም ደግሞ ስርዓት ነው ማለት ነው። ሌላኛው የነርቭ ስርዓት ነው። የነርቭ ስርዓት ደግሞ ነርቨስ ሲስተም በእንግሊዘኛው ነርቨስ ሲስተም ብለን የምናውቀው ነው ማለት ነው። ከአንጎል ወደ ተለያዩ የሰውነት ክፍሎች መልእክት በማስተላለፍ የሚያከናውነው ሲስተም ነው ማለት ወይም ደግሞ ስርዓት ነው ማለት ነው። ሌላኛው ደግሞ ክለሳ አሚን እንደ አጠቃላይ ያለውን ስንመለከት ባዮሎጂ ህይወት ያላቸውን ነገሮች የሚያጠና የሳይንስ አይነት ነው። ይህንም በዋነኝነት ያው ሁላችንም የምናውቀው ነው ማለት ነው። ሌላኛው ደግሞ ከጥቃቅን ሴሎች ጀምሮ እስከ ግዙፍ ስነ ምህዳሮች ድረስ ያለውን ግንኙነት ያጠናል ወይም ደግሞ የሚዳስስ የሳይንስ አይነት ነው ማለት ነው። ስለዚህ በተወሰነ መልኩ ከሞላ ጎደል ጠቅለል ያሉ ሀሳቦችን ለመመልከት ሞክረናል። ስለዚህ ከእኔ ጋር ለነበረን ቆይታና ጊዜ እጅግ በጣም አድርጌ እያመሰገንኩኝ በሌላ የባዮሎጂ ወይም ደግሞ ስነ ተፈጥሮ ሳይንስ የሚያጠኑ ክፍሎችን የምንመለከትበት ጊዜ ይኖረናል። በቀጣይ ጊዜ እስከምንገናኝ ድረስ ስለነበረን ጊዜ አመሰግናለሁ። በሌላ ርዕስ እስከምንገናኝ ለመሰናበት እወዳለሁ። አመሰግናለሁ።